ስሜ ሲስተር አበባ ቦጋለ እባላለሁ። በኤስሲ ሚድዋይፍ ነኝ። ከቤት እንደመጣሁኝ ቀጥታ ወደ መወለጃ ክፍል ነው የምገባው። ምክንያቱም ያደሩ ባለሙያዎች አሉ፣ እነሱን መረከብ ስላለብኝ እየደረሰ ወላድ ካለ አዋልዳለሁኝ። ወላድ ከሌለ ደግሞ የድህረ ወሊድ አገልግሎት የሚሰጣቸው ካሉ እነሱን እንሰጣለሁ። ሜይረማ አሸብር ትባላለች ወላዳችን። የወለደችው 10 ሰዓት ነው። እንኳን ደስ አለሽ። እንዴት ነበር ምጥ? አሪፍ ነው። ስለዚህ አንቺ ትንሽ ወረድ ነው ያለው። ያን ያህል የሚያስጨንቅ አይደለም፣ ግን በፈሳሽ መመለስ የሚቻል ነገር ነው። ክትትል ማድረግ የሚፈልጉ እናቶች አሉ፣ ለነሱ ክትትል አደርጋለሁ። ከዛ በተጨማሪ ደግሞ የቤተሰብ ምጣኔ አገልግሎት ይሰጣለን። ሚድዋይፍ በመሆኔ በጣም ደስተኛ ነኝ። ምክንያቱም የእናቶችና ህፃናት ሞትን ለመቀነስ ትልቅ ሚና አለኝ። ከእለት ውሎዬ አንዱ የአውትሪች ፕሮግራም ነው። እንደአጋጣሚ ሆኖ አልትራሳውንድ የዩኤንኤፍፒኤ ድጋፍ ያደረገልን አልትራሳውንድ ነው። ጌልሻውን ዛሬ የምንሄደው እናቶች ተሰብስበው እየጠበቁ ነው አልትራሳውንድ እንዲታዩ። አብዛኛውን ጊዜ በማዘር ኮንፈረንስ በማዘጋጀት በወር 2 ይዘጋጃል። ዛሬ እንግዲህ የምንማማረው የቅድመ ወሊድ የእናቶች እርግዝና ክትትል ነው የምንማማረው። አብዛኞቻችሁ መታችሁ ምን አይነት አገልግሎት እንዳገኛችሁ ታውቃላችሁ? ሚንታን ኦቾ አርኪ ክትትል ፈይ ባቲየጉ ነቾ ኢደቂ ብለጂት አሬኒ ላንጊ አንጀ ሚንታን ደዳነ እንከተለቺቱ ኖዶጋ ዩኤንኤፍፒኤ ብዙ ነገር ሰፖርት አድርጎልናል ለጤና ጣቢያችን። አንደኛ አልትራሳውንድ፣ ሁለተኛ ደግሞ አንዳንድ ትሬኒንጎችን ይሰጠናል። ሶስተኛ ደግሞ አውትሪች ላይ በምንሰራበት ሰዓት ለማዘር ኮንፈረንስ የሚያስፈልጉ ብዙ ግብአቶች አሉ። እሱን ሰፖርት አድርጎልናል። ትሬኒንግ በማግኘት የተሻለ እውቀት አግኝቻለሁ በእኔ በኩል። ሁለተኛ ደግሞ በጤና ጣቢያው በኩል ደግሞ የተሻለ አገልግሎት ይኖራል። ግን አሁን ሰፖርት ከተደረገ ከአልትራሳውንድ በኋላ ኤንሲ ድሮፕ አውት ሬቱ ከኤንሲ4 ድሮፕ አውት ሬቱ ሃይ ሆኗል። የ3 አመት ልጅ አለኝ። ሁለተኛ ልጅን ደግሞ ነፍሰ ጡር ነኝ። 9 ወር አካባቢ እየደረሰ ነው። በዛ ላይ ደግሞ ሚድዋይፍ ነኝ። ሞር ሚድዋይፍነቴና የልጅ እናት መሆኔ በጣም ያስደስተኛል። መልካም የዓለም አቀፍ የሚድዋይፍ ቀን